ሰላም ዌልካም ቱ ቶኒ ቶክስ እንኳን ወደ ቶኒ ቶክስ ቻናል በሰላም መጣችሁ። ወደ ቻናል አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዲስ ኢዝ ሶሎ ፖድካስት ሁሌም እንደምለው ሀሳቦቻችንን ሼር የምናደርግበት ፒኦቪያችንን ሼር የምናደርግበት እንጂ አምናት ትራይንግ ጊቭ ዩ አድቫይስ እንጂ ለአንድ ርዕስ አመተን ዋይ ዊ ፊል ላይክ ዲስ ዋይ ለምንድነው እዚህ እየተሰማን ያለው ለምንድነው እዚህ እያደረግን ያለ ነው የሚለውን ነገር የምናይበት ነው። ዌልካም ቱ ኤፒሶድ 9 ኤፒሶድ 9 ደርሰናል። ሁላችሁም ክላፕ ማድረግ አለባችሁ። ቴክስ ብዙ አይነት ኢነርጂ ቴክስ ላር ኦፍ ብዙ ነገሮች ኤፒሶድ 9 ለመድረስ እና ጊዜውም ይሮጣል። ትናንትና ነው የጀመርኩት ብዬ ነው የማስበው፣ ግን 9 ሳምንት ሙሉ ሰርቻለሁ። አስባችሁታል? ኢትስ ክሬዚ። ብቻ ዌልካም ቱ ዚስ ቻናል። የዛሬ ርዕሳችን የምንሆነው ዋይ አር ዊ ሶሻል ሚዲያ ለምንድን ነው እንትን የሆነው ፌክ የሆነው ዋይ ሶሻል ሚዲያ ኢዝ ሩሊንግ አወር ጀነሬሽን ዋይ ሶሻል ሚዲያ ኢዝ እየተቆጣጠረን ያለው ለምንድን ነው? ቤዚክሊ ሰው እሱ ነገር እንድንወያይ ፈልጌ ነው። ብዙዎቻችን ብዙ ሰዎች በሶሻል ሚዲያ ላይ ብዙ አይነት ለውጦች ብዙ አይነት ነገሮች እያሳዩ ይመጣሉ። ላይ ብዙ አይነት ነገሮች ለምሳሌ የአንድ ሰውን ህይወት ኮምፓሪዥን ይኖራል፣ ፌክ ፐርሶናስ ይኖራል፣ ቫሊዴሽንን በጣም ፍለጋ ይኖራል። ሪሌሽንሽፕን ሩን ሲሆኑ እናያለን ሶሻል ሚዲያ ላይ። ይሄ ሶሻል ሚዲያ አዲክሽን አለ። በጣም ሶሻል ሚዲያ በጣም ብዙ ትልቅ ኢምፓክት አለው። በጣም ትልቅ ኢምፓክት አለው እንትን ላይ ማለት ነው አወር ህይወታችን ላይ። ስለዚህ እሱ ነገር ለምን አንወያየውም ብዬ ስላሰብኩ ነው ይሄን ርዕስ ያመጣችሁ። ሶ የመጀመሪያው ብዬ የማስበው ብዙዎቻችን ሶሻል ሚዲያ ላይ ችግር የሚሆነው ቫሊዴሽን አዲክሽን ነው። ማለት ቫሊዴሽን ሚንስ ይሄ ከሰው የምናገኘው ፍላጎት፣ ይሄ ከሰው የምናገኘው እንዲሆን የምንመኘው ሰው ላይ ቫሊዴሽን እንዲያደርጉን ላይ የሆነ ለስሜታችን ቫሊዴት እንድንሆን ይሄ ላይ የሰውን ስሜቱን እንትን እንድንለው ምንድነው ይሄ የሚባለው? አማርኛው ጠፋብኝ። ቫሊዴሽን ቀጥታ ትርጉም አለው እንዴ? አይ ዶንት ቲንክ ሶ። ግን ቫሊዴት እንድንሆን አሁን ለምሳሌ ሳሟን በጣም ቆንጆ ነን ካለን የሌጎ ቫሊዴሽን ይሆንብናል። ሳሟን ኢዝ ኮምፕሊመንት ካረገን ወይ ላይኩ ኮሜንቱ ሶንግስ ላይፍ ብለን የምናሳየው ጠቅላላ ያ ቫሊዴሽን አዲክሽን ይባላል። እና ቫሊዴሽን የምንመኘው ብዬ ማስበው አይ ቲንክ መጀመሪያ ሃው ዊ ግሮ አፕ እንዴት አድርገን እንዳደገን ሞር ይለኛል። እንደ ሰው ይለያል። አክቹዋሊ ማጆሪቲው ላይሆን ይችላል፣ ቫሊዴሽን አዲክሽን ላይኖርበት ይችላል። ግን ሞስትሊ አዲክሽኑ የሚመጣው ይሄ ቤዚክሊ ሲኪን አቴንሽንም ሊሆን ይችላል። እንደ ሴም ታይም ሌላንን ህይወት በማሳየት የሰውን ቫሊዴሽን እንፈልጋለን። ቫሊዴሽን በምንፈልግበት ጊዜ ደግሞ ሶሻል ሚዲያ ኢዝ ላይክ የራሳችን ላይፍ ሩን ለማድረግ ሊመጣ የሚችልበት እንትን አክሰስ ኢዝ ቬሪ ሃይ። ሶ ቫሊዴሽን ኢዝ አዲክሽን ኢዝ ዋን ኦፍ ሶሻል ሚዲያ እንትን ነው ብያለሁ። ምክንያቱም ብዙ ሰው ስትራግል ሲያደርግ ማይቻለሁ። እኔ ላይፍ ላይ ራሱ ብዙ ሰው ቫሊዴሽን ፍለጋ በጣም ብዙ ሪሌሽንሺፖችም ሩን ይሆናሉ በቫሊዴሽን አዲክሽን ምክንያት። ሴቶች ሞስትሊ ሴቶች ላይ ነው የምናየው እና ብዙ ሴቶች እንትን በማድረግ የራሳቸውን ቫሊዴሽን እንትን ያደርጋሉ። ሌላኛው ደግሞ ኮምፔሪንግ ላይፍስ ነው። ኮምፔሪንግ ላይፍስ ኢዝ ላይክ እንዴት ነው በጣም ብዙ ሰው በጣም ይሄ አይ ቲንክ ሜኑ ነገር ይሄ ነው። ብዙዎቻችን ሶሻል ሚዲያ ላይ የምናየው ላይፍ እና ሪያሊቲው አንድ ሰው በጣም የተለያየ ነው። አሁን የሶሻል ሚዲያ የምናየው ነገር ነው ያለን። ሳሙዋል በጣም ያበደ መኪና ይዞ ያበደ ቤት እየኖረ ያበደ ቦታ ምሳ እየበላ ያበደ ብዙ ነገሩ የሚያምር አድርጎ ፖስቶ ሪያሊቲ ግን ያን ህይወት በደንብ ላይኖረው ይችላል። ይኖራም ሴ ሶ የራሳችን ህይወት እናየውና ሶሻል ሚዲያ ላይ የምናየውን ደግሞ እናደርገውና ኢፍ ዊ ልክ ስናገናኘው ኢትስ ኮምፕሊትሊ ዲፍረንት። ከዛ ዋይ እኔ ለምንድን እንደዚህ እየተሳካልኝ ያለ ነው እሱ እንደዚህ እየተሳካለ፣ ግን ሶሻል ሚዲያ ላይ የምናየው ነገር ጠቅላላ ትክክል አይደለም። ያ ሰው እንዴት ምን አይነት ደረጃ ደርሶ በምን አይነት መንገድ እንደሆነ በምን አይነት እንትን እንደሆነ ዊ ኔቨር ኖ ላይክ ዊ ዊል ኔቨር ኖ ምን አይነት እንትን እያደረገ እንደሆነ። ሰው ቫሊዴሽን አይ ሚን እና ቫሊዴሽን ኮምፔሪንግ ላይፍ በጣም ለወደፊት ህይወታችን ራሱ መጥፎ ነገር ቢካዝ አስባችኋል። ላይክ እንዴት ነው ኮምፔር ስናደርግ የራሳችንን ላይፍ እንያየን የዛን ሰውዬ ደግሞ ላይፍ እናያለን። እዚያ በጣም ያበደ ፍላሺ ነገር አለው ሶሻል ሚዲያ ላይ ፖስት አለ ቢታም ያበደ ቦታ እየበላ ምናምን፣ አንተ ደግሞ የራስን ህይወት በዚህ ጋር ታዩና ምንድን እያደረኩ ያለው ትላለህ። በጣም ኮንፊውዚንግ ነው አክቹዋሊ። ከባድ ነው ኮንትሮል ለማድረግ። ብዙዎቻችን ኮንትሮል ማድረግ ራሱ ይከብደናል እውነት ለመናገር። ግን ኮምፔሪንግ ላይፍ ኢዝ ዋን ኦፍ ዘ ሞስት በጣም ከባድ ነው፣ የምር ከባድ ነው። እና ሶሻል ሚዲያም ደግሞ ሜን ኢምፓክት ያደረገው እሱ ላይ ነው። ሰውም ላይክ
ፖስቲንግ ያበደ ፍላሺ ነገሮች ዋን ኦፍ በቃ ያለ አይደለ ከዛ የኛ የሌለውን አክቹሊ ማንም ሰው የሌለውን ሰው እንትን ይፖስታል ብዬ አላስብም። አንድ ሰው እኔ ያለኝ አላ ኮምፔር እንድንደራረግ ይሄን ሰው ኮምፔር ይኸውም ገብቷችኋል ለማለት የፈለኩት ብቻ ኮምፔሪንግ ላይቭስ በጣም እንትን ነው ከሶሻል ሚዲያ ኢምፓክት ዋናው መጥፎ ነገሩ እሱ ነው። ብዙ ህይወታችንን ከሌላ ሰው ጋር ኮምፔር እንድናደርግ ያደርገናል። ሌላኛው ነው ፌክ ፐርሶናስ ነው። የሆነውን ያልመሆን ነው። ላይክ ያልሆነውን መሆን ማለት የሚሰማንን ያላረግነውን ነገር መሆን። አሁን ቢንግ ሳምታይም ዩ ናት ቢንግ ሳምቲንግ ዩ ናት ነው። በነገራችን ላይ ያልሆነውን መሆን በጣም መጥፎ ነው። ፌክ ፐርሶናስ ኢዝ ዋን ኦፍ ዘ ሞስት በቃ በጣም ከሚያስጠሉ ነገር ምክንያቱም አንደኛ ፕሪቴንድ ነው ላይክ ማንነትን እየሸፈንከው ነው አላለ ፎር ፒፕል ቱ ላይክ ዩ ኦር ፒፕል ፊት ለማድረግ አንድ እንትን ውስጥ ሶሻል ሚዲያ ላይ በማድረግ እንትን የራስህን ማንነት አውጥተህ የፌክ ፐርሶናስ ላይክ አክቲንግ ላይክ ዩ አር ሳምቲንግ ከራስህ ከሆንከው በላይ እሱ ደግሞ በጣም የማይሆን ነገር ነው። ላይክ ህይወታችንን ሊያበላሽብን የሚችል ነገር ነው። የምር እኔ እንደዛ ብዬ ማሰብ ፌክ ፐርሶናስ ብዙ ሰው ይጠቃል። በጣም ብዙ ሰዎች ፌክ ፐርሶናስ ለማሳየት ይሞክራሉ፣ ግን እስና ግድስ በጣም ባድ ከሆኑ ጸባዮች ውስጥ አንዱ ፌክ ፐርሶናስ ነው። ኢዝ ላይክ የማየት ሩን ዩር ሆል ላይፍ ራሱ ምክንያቱም በእንደዛ አንዴ ከለመድከው ያ ነገር እየቀጠልክ ብሄድክ ቁጥር ያ ነገር ኦልሞስት ሩን ነው የሚያደርግብህ ህይወትን ብዬ ነው ማምነው። ሜይ ቢ ግን ፌክ ፐርሶናስ በጣም ብዙ ምክንያቱም ሶሻል ሚዲያ ላይ ለምሳሌ የሆነ ቦታ ሆነ እንደዚህ ነኝ እንደዚህ ብለኝ ብላ ትፖስታለህ ወር ታደርጋለህ፣ ግን ሪያሊቲ ዩ ናት ሳምቲንግ እዛ ጋር ራሱ እንደው ገብታችኋል። እዛ ጋር ፖስት ያደረከው ነገር በጣም ጥሩ አሜዚንግ ምናምን ግን ሪያሊቲ ላይ በጣም ፋክድ አፕ የሆነ ህይወት እየኖር እዛ ግን የሆነ ነገር የምትፖስት ከሆነ ያ ጀስት ሳምቲንግ ዩ ቢንግ ሳምቲንግ ዩር ናት ነው። እሱ ነገር ደግሞ በጣም ለህይወት መጥፎ ነው ብዬ ነው ማምነው። ሌላኛው ሪሌሽንሽፕ ኢንፍሉዌንስ ባይ እንትን በሶሻል ሚዲያ ሪሌሽንሽፕ ኢንፍሉዌንስ ይደረጋል በሶሻል ሚዲያ። ምክንያቱም አንዳንዴ ሪሌሽንሽፕ ውስጥ ስትሆኑ ሶሻል ሚዲያ ላይ የምታዩት ነገርን አሁን አንዷ መታ ለምሳሌ ሶሻል ሚዲያ ላይ እንደዚህ ነው፣ ስለዚህ እንደዚህ ማድረግ አለበት ብላ ብታረግና ሴቷም ለምንድን ነው የኔ ባል እንደዚህ ማያረገው ብላ እሱን ኢንፍሉዌንስ ኦር ፎርስ እንትን ማድረግ ትጀምራለች። ፑሽ ኦር ይሄ ያለ አይደለ እንትን ማድረግ ትጀምራለች። ፎርስ ኦር ፕሬዠር ትጨምርበታለች። እሱ ደግሞ ኢንፍሉዌንስ ያደረገችው ከሶሻል ሚዲያ አይታ ነው። ወንዱም እንደዛ ነው። አንዱ እንደዚህ ስላደረገች ሚስት እንደዚህ ማድረግ አለባት፣ እንዲህ ስላደረገች ያንተ አይደለችም፣ እንዲህ ካደረገች ደግሞ ያንተ ናት ምናምን የሚለው ነገር ከመጣ ላይክ እንዴ ለምንድን ነው የኔ ሚስት እንደዚህ እያደረገች ያልሆነው? ለምን የእነሱ ጋር እያደረገች ነው? ያ ነገር ደግሞ ሪሌሽንሽፕ በጣም ኢንፍሉዌንስ ያደርጋል እና ሩን ያደርጋል። ብዙ ሰው በጣም የተለያየ ነገር ነው እያደረገ ያለው ቢካዝ ብዙ ነገሮችን እንትን እንድናደርግ ያደርገናል። ብዙ ነገሮችን እንድናሳጥ ያደርገናል። ሶሻል ሚዲያ በጣም ብዙ ነገሮች እና ሪሌሽንሽፕ ላይ ደግሞ በጣም ሩን ያደርገዋል። ቢካዝ እንዴት ነው ይሄ የሪሌሽንሽፕ ኢንፍሉዌንስ እንድናደርግ ያደርገናል። ፌክ ቫሊዴሽን፣ ፌክ ፐርሶናስ ኮምፔሪንግ ህይወታችን እንድናደርገን የሆነ ከሶሻል ሚዲያ አሚን እንደዛ ሲባል በዚህ ሶሻል ሚዲያ በጣም ያበደ ነገሮች አሉ። በጣም የብዙ ሰው ነገሮችን ይቀየርብናል። በጣም ብዙ ሰው ህይወት ይቀይራል። በጣም ብዙ ሰው ላይፍ ይቀይራል። በጣም ብዙ ሰው እንትን ይላል ምንድነው ያስተምራል ምናምን። ግን አት ሴም ታይም ደግሞ ኢፍ ዩ ዶንት ኖ ሃው ቱ ዩዝ ኢት እና ፐርፌክትሊ እንዴት ማኔጅ ማድረግ ከከበደ ህይወትንም ሊያሳጣ ይችላል። እሱ ደግሞ ትክክል ነው። እኔም አም ተጠቂውም ሆነ የአንድ ፓርት ኦፍ ኢት እኮ አም ተጠቂው ነው ያምናቻን ላይክ በጣም የተለየ ነገር ሆኜ ምናምን ሳይሆን ከማውቀው ነገር በጣም ኢፍ ዊ ዶንት ኖ ሃው ቱ ዩዝ ኢት በደንብ ፕሮፐርሊ ብዙ ነገሮቻችንን ሊያሳጣን ይችላል እና ኢዝ ዋን ኦፍ ዘ ሞስት እንትን ነው ዋን ኦፍ ዘ ሞስት ሶሻል ሚዲያ ዋን ኦፍ ዘ ሞስት ይሄ ህይወታችን ላይ ኢምፓክት አለው። ከዛ ሁሉ ነገር ሶሻል ሚዲያ ላይ ሁሉም ነገር ኢቨን ይሄ ራሱ ሶሻል ሚዲያ ላይ ነው። ገብቷችኋል? ኢን ኦርደር ቱ ዱ እናንተ ጋር ለማድረስ ከፈለኩ የሆነ ነገር ሶሻል ሚዲያ ላይ መጥቼ ነው ማለት ነው። ይሄ ያ ሰው እንደዚህ አይነት ሀሳቦች ላይ አሁን እኔ አድቫይስ ስላልሆነ የምሰጠው ይሄ ጀስት ፖይንት ኦፍ ቪው ነው የኔ ሀሳብ ነው። ሶሻል ሚዲያ ለምንድን ነው የሰውን ህይወት ሩን እያደረገ ብዬ ርዕስ ካመጣው
የኔ እንደዚህ በእንደዚህ አይነት ምክንያቶች ነው ሩል ሊያደርግ የሚችለው ብዬ ነው የምነግራችሁ እንጂ ይሄ እኔ ቁጭ ብዬ እንደዚህ አድርጉ እንዲተለወጡ ምናምን የምልበት እድሜም አይደለም። አይደለም ኢቭን ሊቭ ዳት ማች እና ኢቭን ሀሳቦችም የለኝም። ግን የኔ ራሴ ሀሳብ ይሄ ጥሩ ነው ብዬ አምናለሁ፣ ወይ ይሄ መጥፎ ነው ብዬ አምናለሁ የሚለውን ለመግለጽ እየሞከርኩ ያለሁት ሰው ብዙ ነገር ላይ ያላየኸው ላይ ነገር ደግሞ ብዙ ነገር ማውራት ይሆናል አይደለ? እውቀት በሌለህ ነገር ላይ ብዙ ማውራት ጀስት አስፈላጊ ነው ብዬ አላምንም። ከዛ የማታውቀው ነገር ለምሮ የምንዘባረቀው። ስለዚህ